አንድ ቤት ውድ ወይም ርካሽ የምንለው ለምንድን ነው? አንድ አካባቢ ላይ ሆኖ አንዱ አፓርትመንት ውድ አንዱ አፓርትመንት ርካሽ የሚሆንበት የተለያዩ ምክንያቶች አሉ። ይህን ምክንያት ለመስማት የምጠብቁ የሀገሬ ልጆች ይህን ቪዲዮ እስከ መጨረሻው ድረስ መከታተል ይኖርባችኋል። አሁን የሽያጭ አማካሪ እንደመሆኔ እውነቱን እነግራችኋለሁ። ከሱ በተጨማሪ ጎግልን ሰርች አድርጌ የጠየቅኩትን መልሶችን እነግራችኋለሁ ማለት ነው። ቤት ከመግዛታችሁ በፊት ግዴታ ማየት ይኖርባችኋል። ፊውቸር ዲቨሎፕመንት ፖቴንሻል የአንድን አፓርትመንት ዋጋ እንዲጨምር ያደርገዋል። ዋጋ ብቻ ሳይሆን ቫልዩ እሴቱን እንዲጨምር ያደርገዋል። እኛም ነገ ላይ ገስት ሃውስ ብናደርግ ብናከራየው መልሰን ብንሸጥ የዛ ቤት ቫልዩ ከፍተኛ ነው። ስለዚህ ፊውቸር ዲቨሎፕመንት ፖቴንሻል አንድ ገዢ ቤት ከመግዛቱ በፊት ሊመለከት ይገባል ብዬ አስባለሁ። ያ አካባቢ ላይ ምን አይነት ኤምባሲዎች አሉ? ምን አይነት አየር መንገድ እየታሰበ ነው? መንግስት ምን እያሰበ ነው? እዛ አካባቢ ላይ ያንን ነገር ማጥናት ይኖርብናል። ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? የዛሬው ቪዲዮ የሚሆነው አንድ ቤት ውድ ወይም ርካሽ የምንለው ለምንድን ነው? አንድ አካባቢ ላይ ሆኖ አንዱ አፓርትመንት ውድ አንዱ አፓርትመንት ርካሽ የሚሆንበት የተለያዩ ምክንያቶች አሉ። ይህን ምክንያት ለመስማት የምትጠብቁ የሀገሬ ልጆች ይህን ቪዲዮ እስከ መጨረሻው ድረስ መከታተል ይኖርባችኋል። እንዲሁም የሪል ስቴት መረጃዎች እንዲደርሳችሁ ሳብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሄዳለን። የዛሬው ቪዲዮ የሚሆነው ሪል ስቴት የተለያዩ ቦታ ላይ አዲስ አበባ ውስጥ እየተገነቡ ይገኛሉ። አንዱ አካባቢ ላይ በውድ ዋጋ እየተሸጠ ይገኛል፣ አንዱ አካባቢ ላይ ደግሞ በርካሽ ዋጋ እየተሸጠ ይገኛል። እና ለምንድን ነው አንዱ አፓርትመንት ውድ የሚሆነው አንዱ ርካሽ የሚሆነው የሚለውን የሽያጭ አማካሪ እንደመሆኔ እውነቱን እነግራችኋለሁ። ከሱ በተጨማሪ ጎግልን ሰርች አድርጌ የጠየቅኩትን መልሶችን እነግራችኋለሁ ማለት ነው። የመጀመሪያው አንድን አፓርትመንት ውድ እንዲሆን የሚያደርገው ጎግል እንደመለሰልኝ ሎኬሽን ነው። ሁላችንም እንደምናውቀው ቤት ስንገዛ ሎኬሽን በደንብ አይተን እንደምንገዛው ጎግል ላይ እንደጠየቅኩት የአፓርትመንት ለትራንስፖርቴሽን ምቹ መሆን አለበት፣ ለልጆች ለትምህርት ቤት ምቹ መሆን አለበት፣ ለሆስፒታል ቅርብ መሆን አለበት፣ ለኤምባሲዎች ደግሞ ቅርብ ቢሆን የተሻለ ውጤት ወይም የተሻለ ለመኖር ተመራጭ ያደርገዋል ማለት ነው። ለማከራየትም ብናስብ ነገ ላይ ለመሸጥ ብናስብ የአፓርትመንት ሪሴል ቫልዩ ከፍተኛ ስለሆነ በሎኬሽን ደረጃ አንደኛ ደረጃ እናስቀምጣለን ማለት ነው። በሁለተኛ ደረጃ የምናስቀምጠው የዲዛይን ሁኔታ ነው። ተመሳሳይ ሎኬሽን ሆነው ለምሳሌ ቦሌ ላይ ወይም ለቡ ላይ ሆነው ሁለቱም አፓርትመንት ተመሳሳይ ሎኬሽን ላይ ናቸው። ነገር ግን የዲዛይን በጣም ማተር ያደርጋል ማለት የቤቱን የኮንስትራክሽኑን ዲዛይን የቤቱን ቫልዩ እንዲጨምርም እንዲቀንስ ያደርጋል። ብዙ ጊዜ እኔ የምሸጣቸው ቤቶች በጣም ዲዛይን ላይ ጥንቃቄ አድርጌ ነው ቤቶችን የምሸጠው። ምክንያቱም ያ ቤት ዋጋው እንዲጨምር እፈልጋለሁ። ያን ቤት የገዛኝ ሰው ነገ ላይ ማከራየት ሲፈልግ እንደ ልቡ ማከራየት እንዲፈልግ ማድረግ እፈልጋለሁ። ከሱ በተጨማሪ ነገ ላይ መሸጥ ሲፈልግ በተሻለ ዋጋ እንዲሸጥ እፈልጋለሁና የሚይዛቸው ቤቶች የተሻለ ዲዛይን የተሻለ ሎኬሽን ያላቸው ናቸው። ያም የሚሆንበት ነገ ላይ እናንተ መሸጥ ብትፈልጉ ዲዛይን መቀየር ብትፈልጉ ዲዛይን መሰረታዊ ነገር ስለሆነ የቤቱን ዋጋ ውድ እንዲሆን ያደርገዋል ማለት ነው። በርካሽ ዋጋ ነገር ግን ደስ የማይል ዲዛይን ልትገዙ ትችላላችሁ ማለት ነው። ስለዚህ ከርካሽ ቤት ከመግዛት ዲዛይን ላይ ቆንጆ የሆነ ዲዛይን ያለው ቤት ሆኖ ዋጋው ከፍ ቢል ተመራጭ ነው ብዬ ነው እንደ ግል ለእናንተ ሪኮማንድ ማድረጋችሁ ማለት ነው። ስለዚህ የዲዛይን አሰራሩ በጣም ቆንጆ እንዲሆን እዚህ ጎግል ላይ እየነገረኝ ይገኛል። የሰራተኛ ክፍል ይኖራቸዋል አንዳንድ ቤቶች ላውንደሪ ስቶር ለየብቻቸው ማለት ነው። ነገር ግን እዚህ አጠገቡ ጋር ደግሞ ተመሳሳይ ቤት ሆኖ ለምሳሌ 2 ቤድሩም ሆኖ የሰራተኛ ክፍል የሌለው ላውንደሪ የሌለው ስቶር የሌለው የጥበቃ ካሜራዎች የሌሉት ቤት ከሆነ የቤቱ ቫልዩ ዝቅ ተደርጎ ይሸጥላቸዋል ማለት ነው። ስለዚህ ያንን ከምትገዙ ቆንጆ ዲዛይን ቆንጆ አካባቢ ብትገዙ የተሻለ ነው ብዬ ለናንተም ይሄን ምላሽ እመልስላችኋለሁ ማለት ነው። ሌላኛው የኳሊቲ ኦፍ ኮንስትራክሽን ነው። የቤቱን ቫልዩ እንዲጨምርም እንዲቀንስ የሚያደርገው ብዙ ጊዜ የምንሸወደው ቤት ስንገዛ ኳሊቲው በዝቅተኛ ኳሊቲ የተሰራ ቤት በዝቅተኛ ዋጋ ነው የሚሸጠው።
ተመሳሳይ ሎኬሽን ሆኖ እንደነገርኳችሁ ለቡ ላይ ሆኖ አንደኛው በ90 ሺህ ብር አንደኛው በ70 ሺህ ብር ሊሸጥላችሁ ይችላል። ነገር ግን ያ ኮንስትራክሽን ኳሊቲው በዝቅተኛ ኳሊቲ በዝቅተኛ ብሎኬት ከተሰራ በዝቅተኛ ዋጋ ሊሸጥላችሁ ይችላል ማለት ነው። በዝቅተኛ ኮንክሪት በዝቅተኛ አሸዋ ከተሰራ የቤቱ ቫልዩ በዝቅተኛ ዋጋ ነው የሚሸጥላችሁ። ያ ኳሊቲ ኦፍ ኮንስትራክሽን በጣም ማተር ያደርጋል ማለት ነው። ነገ ላይ 10 ዓመት 15 ዓመት ሳትኖሩበት ያ ቤት ክራክ ማድረግ ይጀምራል። ነገር ግን እናንተ በ90 ሺህ ብር በ80 ሺህ ብር ዋጋው ከፍ ብሎባችሁ በ100 ሺህ ብር ኳሊቲው ኦፍ ኮንስትራክሽን የተሻለ ቤት ብትገዙ የተሻለ ነው ብዬ ነው። ምክንያቱም ቤት በህይወት ዘመናችን አንዴ ሁለቴ ሶስቴ የምንገዛው ነው። ከዛ ውጪ እንደ ጫማ የምንቀያይረው ነገር ስላልሆነ ማለት ነው። ላይክ ጫማ ላይም እንደዛ አይደል? ኳሊቲ የሆነ ጫማ በከፍተኛ ዋጋ ይሸጣል። ነገር ግን ኳሊቲው ስታንዳርዱ ዝቅተኛ የሆነ ጫማ በዝቅተኛ ዋጋ ይሸጣል ማለት ነው። ስለዚህ ያ ጫማ የሚያገለግላችሁ አጭር ጊዜ ነው የሚሆነው። እናንተም ስታከራዩ የሚከራያችሁ ሰው በዝቅተኛ ዋጋ ነው የሚከራይላችሁ ማለት ነው። ስለዚህ ኳሊቲ ኦፍ ኮንስትራክሽን ቫልዩ በጣም ከፍተኛ ነው። ከገንዘቡ በላይ ቫልዩ ላይ በጣም ፎከስ ማድረግ ይኖርባችኋል። የምትገዙት ቤት ገንዘቡን ብቻ አይደለም ማየት ያለባችሁ፣ የቤቱ ቫልዩ፣ እሴቱ፣ ዲዛይኑ፣ ሎኬሽኑ፣ ኳሊቲ ኦፍ ኮንስትራክሽኑ እነዚህ ነገሮች በጣም መሰረታዊ ነገሮች ናቸው። ሌላኛው አሚኒቲ ነው። አሚኒቲ ማለት ያ ግቢ ውስጥ ያ ቤት ውስጥ የሚያካትቱ ጂምናዚየሞች ሊኖሩ ይችላሉ፣ የልጆች መጫወቻዎች ሊኖሩ ይችላሉ፣ ሰፋፊ ፓርኪንጎች ሊሆኑ ይችላሉ። እነዚህ ነገሮች በጣም መሰረታዊ ነገሮች ናቸው። ለምሳሌ 2 መኪና ሊኖራችሁ ይችላል። አንደኛውን ቤዝመንት አቁማችሁ ሰፊ የሆነ ፓርኪንግ ሊኖራችሁ ይችላል። ሁለተኛ ተጨማሪ ፓርኪንግ ያላቸው ቢሆን ሞር ሪኮመንድድ ይደረጋሉ። በሶስተኛ ደረጃ የሳይዝ ኦፍ አፓርትመንት የአፓርትመንት ሳይዙ ምን ያህል ነው፣ ፋውንዴሽኑ ምን ያህል ተሰርቷል፣ ሲሊንጉ የቤቱ ከፍታው ምን ያህል ነው የሚለውን ማየት ይኖርብናል። ምክንያቱም ቤትን ውበት የሚጨምረው የቤቱ ከፍታም ጭምር ነው። የካሬ ስፋቱ ብቻ ሳይሆን የቤቱ ከፍታ ወደ ላይ ሲሊንጉ ከፍ ባለ ቁጥር ብርሃን በደንብ ይገባል፣ ቬንቲሌሽን ይኖረዋል። እነዛ ነገሮች በጣም ማየት ይኖሩባቸዋል። እነዚህ 3-4 ነገሮች ናቸው። በመጨረሻ እንደ ቲፕ ልሰጣችሁ የምችለው ሂስቶሪካል ሲግኒፊካንት ያላቸው ቦታዎች ደግሞ አንድን ቤት ዋጋ እንዲጨምር ያደርጉታል። ለምሳሌ ሂስትሪ የተሰራበት ቅርስ ያለበት ፓርኮች ያሉበት ግሪን ኤሪያ ያሉባቸው ቦታዎች ታሪካዊ ቦታዎች አካባቢ ላይ የአፓርትመንት ካለ የአፓርትመንት አካባቢ ሂስቶሪካል ቦታዎች ታሪካዊ ቦታዎች ካሉበት ጀብር የተሰሩበት ለምሳሌ የንጉሳውያን ቤቶች ካሉበት ያ ቤት ዋጋው እንዲጨምር ያደርገዋል ማለት ነው። ስለዚህ ዋጋ እንዲጨምር የሚያደርጉት እነዚህ ነገሮች ናቸው። በመጨረሻ ደረጃ ፊውቸር ዲቨሎፕመንት ፖቴንሻል በጣም ማየት ያለባችሁ ነገር ያ አካባቢ ፊውቸር ላይ ምን ያህል ዲቨሎፕ ያደርጋል፣ ምን ያህል ዋና መንገዶች ይሰሩበታል፣ ምን ያህል ሆስፒታሎች ይሰሩበታል፣ ምን ያህል ኤርፖርቶች ይገነቡበታል። ከረንት ላይ ያለውን አይደለም ማየት ያለባችሁ። የዛሬ 5 ዓመት የዛሬ 3 ዓመት ምን አይነት ነገሮች እዛ አካባቢ ላይ ሊገነቡ ይችላሉ የሚለውን ቤት ከመግዛታችሁ በፊት ግዴታ ማየት ይኖርባችኋል። ፊውቸር ዲቨሎፕመንት ፖቴንሻል የአንድን አፓርትመንት ዋጋ እንዲጨምር ያደርገዋል። ዋጋ ብቻ ሳይሆን ቫልዩ እሴቱን እንዲጨምር ያደርገዋል። እኛም ነገ ላይ ገስት ሃውስ ብናደርግ ብናከራየው መልሰን ብንሸጥ የዛ ቤት ቫልዩ ከፍተኛ ነው። ስለዚህ ፊውቸር ዲቨሎፕመንት ፖቴንሻል አንድ ገዢ ቤት ከመግዛቱ በፊት ሊመለከት ይገባል ብዬ አስባለሁ። ያ አካባቢ ላይ ምን አይነት ኤምባሲዎች አሉ፣ ምን አይነት አየር መንገድ እየታሰበ ነው፣ መንግስት ምን እያሰበ ነው እዛ አካባቢ ላይ ያንን ነገር ማጥናት ይኖርብናል። ቤት በተፈቀደ አይደለም የምንገዛው። ፊውቸር ላይ ምን አይነት ነገሮች ይገነባሉ የሚለውን ማየት በጣም ወሳኝ ነገር ነው። አሜሪካ ላይ ብዙዎችን ባለሀብት ያደረገው የሪል ስቴት ሴክተር ነው። ብዙዎች ቤት እየገዙ እያከራዩ መልሰው እየሸጡ 3-4 ቤት እየገዙ ነው ያሉት እና ቤት ከመግዛታችሁ በፊት እነዚህን 4-5 ነገሮች ማየት ይኖሩባችኋል። ሎኬሽን፣ አሚኒቲ፣ ኳሊቲ ኦፍ ኮንስትራክሽን፣ ዲዛይን፣ ፊውቸር ዲቨሎፕመንት ፖቴንሻል እነዚህ ነገሮች በደንብ ቤት ከመግዛታችን በፊት ማየት አለብን ብዬ አስባለሁ። በተለይ ውጭ ሀገር ያላችሁ ውድ ሀገሬ ልጆች ቤት ከመግዛታችሁ በፊት እነዚህ ነገሮች በደንብ ማየት ይኖሩባችኋል። እኔ ጋር ለቡ ላይ ቤት ከመግዛታችሁ በፊት ቤት ለመግዛት ያሰባችሁ ቆንጆ አፓርትመንት ቤቶችን
እኔ እነዚህ ነገሮች ያካተቱ አፓርትመንት ቤቶችን ያዝኩላችሁ። አንደኛ አሚኒቲ፣ ሁለተኛ ዲዛይን፣ ሶስተኛ ሎኬሽን፣ ፊውቸር ዲቨሎፕመንት፣ ኳሊቲ ኦፍ ኮንስትራክሽን እነዚህን ያካተቱ ቤቶችን ለቡ ላይ ከዲኤምሲ ሪል ስቴት ጋር አብሬ የሰራው ስለሆነ እናንተ ምንም አይነት ክፍያ ሳትከፍሉ የነሱን ኢንፎርሜሽን ለእናንተ ላቀብላችሁ እችላለሁ። በ10% ቅድመ ክፍያ ነው እየሸጡ የሚገኙት። ዲኤምሲ ሪል ስቴት በኮንስትራክሽን ኦፍ ኳሊቲ ኦፍ ኮንስትራክሽን ላይ በደንብ የሚታወቅ ካምፓኒ ነው። ወደ 27 ዓመት የመንገድ ስራ ላይ ቆየ ካምፓኒ ነው። የሚሰራቸው አፓርትመንት ቤቶች ኳሊቲ ኦፍ ብሎኬቶቹ በጣም ከፍተኛ ኳሊቲ ያላቸው ናቸው። አሸዋው ራሱ ነው የሚያመርተው፣ ጠጠር ራሱ ነው የሚያመርተው። እነዚህን ነገሮችን ቼክ አድርጌ ነው ለእናንተ እያቀረብኩላችሁ ያለሁትና ኮምፓውንድ የሆነ አፓርትመንት ነው ይሸጥላችሁ ያለው። ቤዝመንት ፓርኪንግ ያላቸው ዲፕ ቤዝመንት ናቸው። 5 እና 7 ቤዝመንት ያላቸው ናቸው። ከዲዛይን ዋይዝ ደግሞ ባለ 2 መኝታ ባለ 3 መኝታዎች የሰራተኛ ክፍል ከሻወር ሽንት ቤት ጋር ላውንደሪ ስቶር ወደ ውስጥ ስንገባ 2 መኝታ ቤት አላቸው። ባለ 2 መኝታ ለምሳሌ 133 ካሬ አለ። ባለ 3 መኝታ 160 ካሬ 150 ካሬ በ10% ቅድመ ክፍያ በካሬ ከ83 ሺህ ብር ጀምሮ ነው። እዛው አካባቢ ለቡ ላይ በካሬ 70 ሺህ ብር የሚሸጡ ቤቶች አሉ። ነገር ግን ቅድም እንደነገርኳችሁ ማየት ያለብን ኳሊቲ ኦፍ ኮንስትራክሽን፣ ኳሊቲ ኦፍ ዲዛይን ሁለቱም አንድ አካባቢ ናቸው ያሉት። በካሬ 70 ሺህ ብር፣ በካሬ 83 ሺህ፣ በካሬ 90 ሺህ ብር ነው ዲኤምሲ ሪል ስቴት እየሸጠ ያለው። ስለዚህ ውድ ሆነ ማለት ዋጋው ውድ ነው ማለት አይደለም። ኳሊቲ ያለው ቤቱ ነገ ላይ ኢንቨስት አድርጋችሁበት ሪተርን ኦፍ ኢንቨስትመንታችሁ ከርካሹ ቤት የተሻለ ሪተርን ኦፍ ኢንቨስትመንት ነው የሚኖራችሁ ማለት ነው። ስለዚህ ለቡ ላይ ከዲኤምሲ ሪል ስቴት ቤት ለመግዛት ያሰባችሁ ሙሉ መረጃ እታች በማስቀምጠው ስልክ ቁጥር ዋትስአፕ ላይ ደውላችሁ ወይም ቴክስት በማድረግ መጠየቅ ትችላላችሁ። መረጃውን በደንብ ለእናንተ አደርስላችኋለሁ። ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ፣ ባለ 4 መኝታ አለ። እንዲሁም የሱቅ አማራጭ አለ። በኳሊቲ ኮንስትራክሽን ነው የተገነቡ የሚገኙት። ኦልሞስት 9 ወር የቀራቸው አሉ ለማስረከብ 9 ወር የቀረው ብሎክ አለ። በ2 ዓመት የምትረከቡት አለ። በ3 ዓመት የምትረከቡት አለ። ደስ የሚለው ደግሞ ቀስ ብላችሁ ነው የምትከፍሉት። በ10% ከፍላችሁ ቀሪውን በ8 ወር 10 እያደረጋችሁ 40/60 የባንክ ብድር ከፈለጋችሁ ቀሪውን 60% ደግሞ እየኖራችሁበት በ20 ዓመት መክፈል ትችላላችሁ ማለት ነው። የዛሬው ቪዲዮ ይሄን ይመስላል ባጭሩ። የቤት መረጃ፣ ስለ ቤት ዕውቀት የምትፈልጉ፣ ስለ አግሪመንት ዕውቀት የምትፈልጉ ሰብስክራይብ ማድረጋችሁን እንዳረሱ፣ ኮመንት ማድረጋችሁን እንዳረሱ። አዲስ አበባ ላይ ዘሚካኤልን ለማማከር ዋትስአፕ ላይ በማስቀምጠው ስልክ ቁጥር መደወል ትችላላችሁ፣ ኮሙኒኬት ማድረግ ትችላላችሁ። የሚኪ ዩቲዩብ ቻናልን ደግሞ ሰብስክራይብ ማድረግ እንዳረሱ። ለእህት ለወንድሞቻችሁ ደግሞ ይሄን ቪዲዮ ሼር ማድረግ እንዳትረሱ። ለበለጠ መረጃ ታች ባለው ቁጥሮች ይደውሉ። ውጭ ሀገር ያላችሁ ከስተመሮቼ፣ በተለይ እኔ ከስተመሮች አብዛኞቻችሁ 90% የውጪ ኮሚኒቲ ነውና በዲኤችኤል መጨረስ ትችላላችሁ። ኦንላይን ፕሬዘንቴሽን ማግኘት ትችላላችሁ። ሳይዙን ላሳያችሁ እችላለሁ። እንዳላበዛባችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። አመሰግናለሁ።